ጥያቄ እየጠየኩኝ ነው። እቺን ልጅ የትም ትሁን የትም እኛ እንደርስባታለን። ጊዜ ነው የሚወስደው የምትሉት ታሪክ ወይ የልጁ አባቱ ጋር ሄዳ ይሆናል። መላምት ልናገር ወይስ ምንድን ነው? ያኔ አንድ የተከበርኩት ድርጅት ማስተዳደር ሰው ነኝ። አንድ ጎዳና ተደራራቢ የት ሄደች ብለህ ትጠይቀኛለህ? እኔ በምን አውቃለሁ? አይመጥነኝም። አንደኛ እባካችሁ ተወኝ። እስራኤል ስራበት አክብር በዲኤንኤ ያረጋግጣለሁ አባትነቱን። ከዛ በኋላ ለሚዲያ አሰጣዋለሁ ከነ ማንነቱ። አሁን እኔ ከዚህ በፊትም አመጣታለሁ። አዎ አምጣት፣ ፊት ለፊት ያገናኘኛል እኮ ሄድክ። አሁን ድጋሚ እየፎከርክ ነው ያለው። ፉከራ አይደለም እሺ፣ ይሄ በድርጊት ነው ማሳያችሁ። ንጹህነቴን ግን እንደምትናገር ቃል ግባ። ንጹህ ሆንኩ። እኔ ማንንም ንጹህ ሰው ወንጅዬ አላውቅም። እኔ ማንንም አንድም ንጹህ ሰው ወንጅዬ አላውቅም። ምን ማለት ነው አላወቅኩም? ምን ማለት ነው አላወቅኩም ማለት እንዴት እኛ ካስቀመጥንባት ቦታ ዞር ልትል ቻለች? ማን ነው ዞር ያደረጋት የሚለውን ነገር ከእሷ እናጣራለን። ከምንም በላይ ግን በህይወት መኖሯን ማወቃችን ወይንም ደግሞ ሌላ ጉዳት እንዳልደረሰበት ማረጋገጣችን እጅግ በጣም ደስ የሚል አጋጣሚ ሆኖልናል። ስለዚህ እንግዲህ ገብተን ከእሷ ጋር ቆይታ የምናደርግ ይሆናል። እነዚህን ትጨርሻለሽ። በአንቺ ፊት ለእኛ ሊክድ ይገባል ወይ ደግሞ በአንቺ ፊት ሊያምን ይገባል። ልጅ አይደለም ስትባልግ አግኝቻት ነው ያባረርኳት። ከማንም ነው ያረገዘችው። የጎዳና ተዳዳሪ ናት እያለ ነው እሺ ስላንቺ የሚያወራው። ስለዚህ እኛ ይሄንን አንታገስ። እውነቱ የቱ ጋር እንደሆነ ጀምረናል። እዚህስ ገብተናል። አንዴ እናጣራለን። ከህግ ሰው ጋር ትጨርሻለሽ። ከህግ ሰዎች ጋር ትጨርሻለሽ። ያንቺ ህይወት ስለሚያሳዝነኝ ነው ይሄንን ማደርገው። በቃ ከዚህ በላይ ልሰማሽ አልችልም። አንቺ ጊዜያዊ ነገር አይተሽ ነው ይሄንን እያልሽ